ሰበር ዜና ሰሜን ኮሪያ ተቆሰች። ኪም ጆንግ ኡን ገቡበት። ኪም ከኢራን ጎን ተሰልፎ እስራኤል ላይ የሚሳኤል ጥቃት ፈጽመዋል። ወዲህ ደግሞ ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ከባድ ማስጠንቀቂያ ተሰጥቷቸዋል። ትራምፕ በኢራኑ ጦርነት ቢያወጥራቸውም ሌሊቱን ወደ 4 ኪሎ ደውለው አብይን እንዳስጠነቀቁ ከዋይት ሃውስ የወጣ መረጃ አጋልጠዋል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይደርሳችሁ። ለአሁን የተደመጡና የተመረጡ ሰበር መረጃዎችን ይዘናል። ከመካከለኛው ምስራቅ እስከ አፍሪካ ቀንድ፣ ከቴህራን እስከ ቴል አቪቭ፣ ከአዲስ አበባ እስከ አስመራ የተሰሙ ሰበር ዜናዎችን ይዘናል። ዋና ዋናዎቹን በማስቀደም እንጀምር። በዓለማችን አስፈሪውን ኒውክሌር የታጠቀችው ሰሜን ኮሪያ ተቆሰች። ሲጠበቁ የነበሩት ኪም ጆንግ ኡን ወደ እስራኤል እንደተቆሱ የምዕራባውያን ሚዲያዎች በስፋት የዘገቡት ሲሆን ጥቃቱ ዓለምን ወደ ሶስተኛው ዓለም ጦርነት ሊከታት እንደሚችል ተፈርተዋል። በሌላ በኩል በርካታ የጦር መርከቦች በሚሳኤል ተመተው መንደዳቸው ሲሰማ፣ ትራምፕ በበኩላቸው ኢራንን በአንድ ቀን እናጠፋታለን ሲሉ ዝተዋል። የመካከለኛው ምስራቅ አሁናዊ ሁኔታ በዝርዝር እናስቃኛቸዋለን። የአሜሪካ መንግስት ለጠቅላይ ሚኒስትር አብይ አህመድ ማስጠንቀቂያ ሰጠ። ሌሊቱን የትራምፕ መንግስት ስለ 4 ኪሎ አርፈህ ተቀመጥ የሚል ማስጠንቀቂያ መስጠቱ ተሰምተዋል። አንድ ከፍተኛ የዋሽንግተን ባለስልጣን ከጠቅላይ ሚኒስትሩ ጋር በስልክ የተወያዩ ሲሆን በዚህ ውይይት አብይ ደስተኛ ያልሆኑበት ጉዳይ መነሳቱን የአሜሪካ ዜና ምንጮች ዘግበዋል። ጉዳዩን በዝርዝር ታዳምጡታላችሁ። ሻዕቢያ 12 የሚጠጉ የሱዳን ታጣቂዎችን በኤርትራ እያሰለጠነ መሆኑ ታውቋል። ጄኔራል አልቡርሃን ከሚመራው የሱዳን ብሔራዊ ጦር ጎን ተሰልፈው በሱዳን የእርስ በርስ ጦርነት የሚሳተፉ ወደ 12 የሚጠጉ ታጣቂ ቡድኖች በኤርትራ መንግስት እንደሚሰለጠኑና እንደሚታጠቁ ዘሱዳን ታይምስ የተሰኘው የሚዲያ አውታር በዛሬው ዕለት ዘግቧል። የተወደዳችሁ የቻናላችን ቤተሰቦች እነዚህን ጉዳዮች በስፋት እንመለከታለን። ቪዲዮውን ላይክ እያደረጋችሁ በመጀመር አብራችሁን ቆዩ። የሱዳን ቀውስና የኤርትራ ጣልቃ ገብነት። ጄኔራል አልቡርሃን ከሚመራው የሱዳን ብሔራዊ ጦር ጎን ተሰልፈው በሱዳን የእርስ በርስ ጦርነት የሚሳተፉ ወደ 12 የሚጠጉ ታጣቂ ቡድኖች በኤርትራ መንግስት እንደሚሰለጠኑና እንደሚታጠቁ ዘሱዳን ታይምስ የተሰኘው የሚዲያ አውታር በዛሬው ዕለት ዘግቧል። ሱዳን ከግብጽ ኤርትራና ኢትዮጵያ ጋር የሚዋሰነውና በቀይ ባህር ዳርቻ የሚዘልቀው ምስራቃዊ ሱዳን በአሁኑ ወቅት በሱዳን ብሔራዊ ጦርና በፍጥኖ ደራሽ ኃይሉ መካከል ለሚካሄደው ግጭት ቁልፍ ስትራቴጂካዊ ስፍራ እየሆነ መምጣቱን ከሱዳን የሚወጡ መረጃዎች ያሳያሉ። ምስራቃዊ ሱዳን ከኤርትራ፣ ኢትዮጵያና ግብጽ ጋር ድንበር ተሻጋሪ ትስስር ያላቸው የተለያዩ ማንነቶችና የጎሳ ማህበረሰቦች የሚገኙበት አካባቢ ነው። በተጨማሪም አካባቢው ከጎረቤት ሀገራት ግጭቶች የተፈናቀሉ በርካታ ስደተኞችን የሚያስተናግድ እንደሆነ ይነገራል። በእነዚህና ሌሎች ምክንያቶች የሱዳን ምስራቃዊ ግዛቶች የበርካታ ታጣቂ ቡድኖች መፈልፈያ መሆኑና ድንበር ተሻጋሪ ለቀጠናዊ ጦርነቶች መነሻ ሊሆኑ ይችላሉ ሲል ዘሱዳን ታይምስ ታዛቢዎችንና ፖለቲከኛ ተንታኞችን አነጋግሮ ይዞት በወጣው ሰፊ ዘገባ አስነብቧል። ዘገባው አክሎም ኤርትራና ኢትዮጵያ ከዚህ ቀደም በነበሩ ታሪኮች ለሱዳን አማጽያንና የትጥቅ ንቅናቄዎች የፖለቲካና መጠለያ ስፍራዎችን በመፍቀድ ከግዛታቸው ተነስተው በሱዳን ላይ ጥቃት እንዲሰነዘሩ ሲያደርጉ መቆየታቸውን በማስታወስ ኤርትራ አሁን ላይ ለበርካታ ታጣቂ ቡድኖች ሰፊ የወታደራዊ ድጋፍ እያደረገች መሆኗን ገልጿል። ሱዳን ታይምስ አንድ የአፍሪካ ቀንድ ቀጠናዊ ተንታኝ ጠቅሶ እንዳሰፈረው በሱዳን እየተካሄደ ባለው የእርስ በርስ ጦርነት ሳቢያ የተለያዩ ፍላጎቶች ያላቸው ታጣቂ ቡድኖች መበራከትና በጎሳዎች መካከል ያለው ጥልቅ የስልጣንና የሀብት ፍክክርን ተከትሎ ኤርትራ በርካታ ታጣቂ ቡድኖችን በማሰልጠንና በማስታጠቅ በሱዳን የእርስ በርስ ጦርነት እጇን እንድታስረዝም እድል ፈጥሮላታል ብሏል። ቀጠናው ለውጭ ሀገራት ሽኩቻ በተለይም በኤርትራና በኢትዮጵያ መካከል ላለው ውጥረት ተጋላጭ ሆኗል ያለው የሱዳን ታይምስ ዘገባ ምስራቃዊ ሱዳን የቀጠናዊ የኃይል ፍልሚያዎችና የውክልና ጦርነት ምቹ ሜዳ እየሆነ መጥቷል ብሏል። በጀነራል አብዱል ፈታህ አልቡርሃን የሚመራውን የሱዳን ጦር ሳፍ እንድግፈው የሚዋጉና በኤርትራ ስልጠናና ትጥቅ አግኝተዋል እየተባለ ይላቸው ያሉት ሁሉም ታጣቂ ቡድኖች የተፈጠሩት የሱዳን የእርስ በርስ ጦርነት ከጀመረ በኋላ መሆኑን ሱዳን ታይምስ አያይዞ ዘግቧል። በኤርትራ መንግስት ወታደራዊ ስልጠናና ትጥቅ ከሚቀርብላቸው ታጣቂ ቡድኖች መካከል የምስራቅ ሱዳን ነጻነት ንቅናቄ፣ የምስራቅ ኮርፕስ፣ የምስራቅ ሱዳን ጋሻ ኃይሎች፣ የፍትህና ልድመት ብሔራዊ ንቅናቄ ዋነኞቹ መሆናቸውን ሱዳን ታይምስ ባሰፈረው ዘገባ አመልክቷል። ይህ በኤርትራ የሚሰለጠኑ ሚሊሻዎች ቁጥር መጨመር ስጋት በፈጠረበት ወቅት አሜሪካ በትላንትናው ዕለት የሱዳን ሙስሊም ወንድማማቾች ሙስሊም ብራዘርሁድ ቡድንን በአሸባሪነት በመፈረጃዋ የሚጣወስ ሲሆን በኤርትራ ይደገፋሉ ከተባሉት አብዛኞቹ ታጣቂ ቡድኖች በስብዕናቸው ከተፈረጀው የሙስሊም ወንድማማቾች ቡድን ጋር ጥብቅ ቁርኝት እንዳላቸው ይነገራል። የመካከለኛው ምስራቅ ውጥረትና የሰሜን ኮሪያ ጣልቃ ገብነት በዓለማችን አስፈሪውን ኒውክሌር የታጠቀችው ሰሜን ኮሪያ ተቆሰች። ሲጠበቁ የነበሩት ኪም ጆንግ ኡን ወደ እስራኤል እንደተቀቆሱ የምዕራባውያን ሚዲያዎች በስፋት የዘገቡት ሲሆን ጥቃቱ ዓለምን ወደ ሶስተኛው ዓለም ጦርነት ሊከታት እንደሚችል ተፈርቷል።
በሌላ በኩል በርካታ የጦር መርከቦች በሚሳኤል ተመተው መንደዳቸው ሲሰማ ትራምፕ በበኩላቸው ኢራንን በአንድ ቀን እናጠፋታለን ሲሉ ዝተዋል። ጄሩሳሌም ፖስት ትላንት ምሽት ባወጣው ዘገባ ኢራን የሰሜን ኮሪያ መሳሪያዎችን በመጠቀም ጥቃት መፈጸሟን ዘግቧል። ይህ ኢራን የሰሜን ኮሪያ ሚሳኤሎችን ተጠቅማ የፈጸመችው ጥቃት ኪም ወደ ጦርነቱ በቀጥታ እየተሳተፉ መሆኑን አመላካች ሆኗል። እስራኤል በዚህ የሰሜን ኮሪያ ድርጊት ቁጣዋን ማሰማቷ የተገለጸ ሲሆን ሩሲያና ሰሜን ኮሪያ ግን ኢራንን ደግፈው ቆመዋል። ይህ የሰሜን ኮሪያ ድርጊት በእስራኤልና ኮሪያ መካከል ያለውን ጠላትነት አባብሶታል። በወታደራዊ ዝግጁነታቸው ዓለምን በስጋትና በአርምሞ የሚገዙት ሰሜን ኮሪያና እስራኤል በ2026 የኃይል ሚዛን ፍጹም የተለያየ ገጽታ ይዘው ቀርበዋል። ሰሜን ኮሪያ በቆዳ ስፋቷ 120540 ካሬ ኪሎ ሜትር በመሸፈን የ22072 ካሬ ኪሎ ሜትር ስፋት ካላት እስራኤል በ5 እጥፍ በላይ ግዙፍ ስትሆን በህዝብ ቁጥር ረገድም የ26.6 ሚሊዮን ህዝብ ባለቤት በመሆን የ10.3 ሚሊዮን ህዝብ ካላት እስራኤል እጅግ ትበልጣለች። ወታደራዊ ቁጥሮችን ስንመለከቱም ሰሜን ኮሪያ የ1.28 ሚሊዮን ቋሚ ሰራዊት በማሰለፍ የሰው ኃይል ጋሻ የገነባት ሲሆን እስራኤል በአንጻሩ በ170 ሺህ ቋሚ ወታደሮች ብትወሰንም በቴክኖሎጂ ጥራትና በሰለጠነ የሰው ኃይል ረገድ ወደር የማይገኝላት ሆናለች። የሰሜን ኮሪያ የምድር ጦር ከ4300 በላይ ታንኮችና በ10 ሺዎች የሚቆጠሩ መድፎችን በማንቀሳቀስ የቁጥር የበላይነት ሲያሳይ እስራኤል ደግሞ በዓለም አንደኛ ደረጃ የተሰጣቸውን የሜርካቫ ታንኮችና የኤፍ-35 ስውር ተዋጊ ጄቶችን በመታጠቅ የአየር ላይ የበላይነቱን ሙሉ በሙሉ ተቆጣጥራለች። በስትራቴጂካዊ የኒውክሌር አቅም ረገድ ሰሜን ኮሪያ በይፋዊ ሙከራዎቿ ዓለምን ስታስፈራራ፣ እስራኤል ደግሞ በይፋ ባታምን ጥቅልና ምስጢራዊ በሆነ መንገድ የኒውክሌር ባለቤት መሆኗ ይታመናል። በኢኮኖሚው ዘርፍ እስራኤል በዓመት ከ35 ቢሊዮን ዶላር በላይ ለወታደራዊ በጀት በመመደብ የዓለምን ዘመናዊ የጦር መሳሪያዎች ስትጣተክ፣ ሰሜን ኮሪያ ደግሞ ምንም እንኳን ኢኮኖሚዋ በማዕቀብ ቢዳክምም ያለውን ሀብት በሙሉ ለጦር ግንባታ በማዋል ራሷን የኒውክሌር ኃይል ለማድረግ በቅታለች። በአጠቃላይ ሰሜን ኮሪያ በብዛትና በግዝፈት፣ እስራኤል ደግሞ በጥራትና በረቀቀ ቴክኖሎጂ የሚታወቁ የወቅቱ አስፈሪ ወታደራዊ ኃይሎች መሆናቸው ተረጋግጧል። ይህ በእንዲህ እንዳለ የአሜሪካ ፕሬዚዳንት ዶናልድ ትራምፕ አሜሪካ በኢራን ላይ ያላትን ወታደራዊ የበላይነት በተመለከተ ጠንከር ያለ ማስጠንቀቂያ አዘል መግለጫ ሰጥተዋል። ፕሬዚዳንቱ ኢራን በአሁኑ ወቅት ራሷን የመከላከል አቅሟ እጅግ ደካማ መሆኑን ገልጸዋል። እንደ ትራምፕ ገለጻ ከሆነ ኢራን በአሁኑ ወቅት የባህርም ሆነ የአየር ኃይል የላትም። በተጨማሪም ሀገሪቱ ምንም አይነት ጸረ አውሮፕላን መከላከያ ስርዓት አንቲ ኤርክራፍት አፓራተስ እና ራዳር እንደሌላት ገልጸው የሀገሪቱ መሪዎች በቦታቸው ላይ እንደማይገኙ ተናግረዋል። ከዚህ የተሻለ እርምጃ ልንወስድ እንችላለን ያሉት ትራምፕ አሜሪካ በወሰነችው በሰዓታት ውስጥ አልፎ ተርፎም በአንድ ሰዓት ውስጥ ኢራን ሙሉ በሙሉ ልትጠፋ እንደምትችል አስታውቀዋል። አክለውም እርምጃው ቢወሰድ ኢራን ዳግም ተመልሳ ሀገር ሆና ልትገነባ የማትችልበት ደረጃ ላይ እንደምትደርስ በዛቻ መልክ ገልጸዋል። ይህ ንግግር በወቅታዊ የመካከለኛው ምስራቅ ውጥረት ላይ ተጨማሪ ዘይት የሚያረከፍክ ሲሆን የአሜሪካን ወታደራዊ ዝግጁነት ለዓለም ለማሳየት የታለመ መሆኑ ተመልክቷል። በሌላ በኩል በመካከለኛው ምስራቅ ያለው የጦርነት እሳት አሁንም በተለያዩ አቅጣጫዎች እየተከታተለ ይገኛል። የመሄር የዜና ወኪል እንደዘገበው ከኢራን መዲና ቴህራን በስተደቡብ ምዕራብ 27 ኪሎ ሜትር ርቀት ላይ በምትገኘው ራባት ካሪም በተባለችው የኢንዱስትሪያዋ ከተማ ላይ የአሜሪካና የእስራኤል ጥምር ጥቃት ተፈጽሟል። የከተማዋ ምክትል አስተዳዳሪ ይህንን ጥቃት አስመልክተው በሰጡት ማብራሪያ ከተመቱት ኢላማዎች መካከል አንዱ የተተወና ባዶ የሆነ መጋዘን መሆኑን አረጋግጠዋል። ይህ ጥቃት ቀጠናው ምን ያህል በከፍተኛ የውጥረት ውስጥ እንዳለ በድጋሚ ያሳየ ተደርጎ ተወስዷል። በሌላ በኩል በእስራኤልና በሊባኖስ መካከል ያለው ግጭት ወደ አዲስና እጅግ አደገኛ ምዕራፍ ተሸጋግሯል። በሊባኖስ ዋና ከተማ ቤሩት ትንቢርት ራመሌት አልባኢዳ በተባለችው የባህር ዳርቻ ጎዳና ላይ አንድ መኪና በእስራኤል ሰው አልሆነ አውሮፕላን ወይም ድሮን መመታቱ የሁኔታውን አሳሳቢነት አጉልቶታል። ሰዎች የተመታውን መኪና ቀባው በነበረበት ወቅት ሁለተኛ ተከታታይ ጥቃት መፈጸሙ ደግሞ አደጋውን ይበልጥ አሰቃቂ አድርጎታል። በአካባቢው በግጭቱ ምክንያት ከመኖሪያ ቀያቸው የተፈናቀሉ በርካታ ምስኪን ሰዎች በመኪኖቻቸውና በድንኳኖቻቸው ውስጥ እያደሩ ይገኛሉ። የእስራኤል ጥቃት በዚህ ብቻ አላበቃም። የቤይሩት ደቡባዊ የከተማ ዳርቻዎች በከባድ የቦምብ ድብደባ ሲናወጡ አምሽቷል። ከዚህ በተጨማሪ በደቡብና በምስራቅ ሊባኖስ ተመሳሳይ ጥቃቶች የተፈጸሙ ሲሆን የሟቾች ቁጥርም በፍጥነት እያሻቀበ ይገኛል። ከእነዚህ ተከታታይና ከባድ ጥቃቶች መረዳት እንደሚቻለው አንድ ግልጽ እውነት ቢኖር ይህ ግጭት ወደማይቀለበስ አዲስና አስፈሪ ምዕራፍ መግባቱን ነው። የአሜሪካ ማስጠንቀቂያ ለኢትዮጵያ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ውይይት ከጠቅላይ ሚኒስትሩ አብይ ጋር። የአሜሪካ መንግስት ለጠቅላይ ሚኒስትሩ አብይ አህመድ ማስጠንቀቂያ ሰጠ። ሌሊቱን የትራምፕ መንግስት ስለ 4 ኪሎ አርፈህ ተቀመጥ የሚል ማስጠንቀቂያ መስጠቱ ተሰምቷል። አንድ ከፍተኛ የዋሽንግተን ባለስልጣን ከጠቅላይ ሚኒስትሩ ጋር በስልክ የተወያዩ ሲሆን በዚህ ውይይት አብይ ደስተኛ ያልሆኑ
የሆኑበት ጉዳይ መነሳቱን የአሜሪካ ዜና ምንጮች ዘግበዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢትዮጵያዊ ጠቅላይ ሚኒስትር አብይ አህመድ ጋር እጅግ ወሳኝ የተባለ የስልክ ውይይት ማድረጋቸውን የአሜሪካ የውጭ ጉዳይ መስሪያ ቤቱ ይፋ አድርጓል። የመስሪያ ቤቱ ዋና ምክትል ቃል አቀባይ ቶሚ ፒጎት ዛሬ ባወጡት አጭር ነገር ግን ጥልቅ መልእክት ባዘለ መግለጫ የሁለቱ ሀገራት መሪዎች በቀጠናዊ የጸጥታ ጉዳዮች ላይ ሰፊ ምክክር ማድረጋቸውን አብራርተዋል። በዚህም መሰረት የውጭ ጉዳይ ሚኒስትሩና ጠቅላይ ሚኒስትሩ በቀጠናዊ መረጋጋት፣ በጸረ ሽብርተኝነት ትብብር፣ በኢኮኖሚያዊ ብልጽግና እንዲሁም በአፍሪካ ቀንድ የረጅም ጊዜ የጸጥታ መሰረት በመገንባት ዙሪያ ያላቸውን የጋራ ቁርጠኝነት አረጋግጠዋል። የፖለቲካ ተንታኞች እንደሚሉት ይህ የአሜሪካ የውጭ ጉዳይ ሚኒስትርና የኢትዮጵያ ጠቅላይ ሚኒስትር የስልክ ንግግር በአፍሪካ ቀንድ እጅግ ውስብስብና ውጥረት በነገሰበት የችግር ወቅት ላይ የተደረገ በመሆኑ ቀላል የሚባል የዲፕሎማሲያዊ ልውውጥ አይደለም። ማርኮ ሩቢዮና የአሜሪካ መንግስት ቀጠናዊ መረጋጋትና የጸረ ሽብርተኝነት ትብብር የሚሉ ቁልፍ ቃላት ሲጠቀሙ ኢትዮጵያ በቀጠናው ያላትን ተተኪ የሌለውን የጸጥታ ምሰሶነት ዕውቅና መስጠታቸውን በግልጽ ያሳያሉ ይላሉ። በተለይ በሶማሊያ ያለው የአልሸባብ ስጋትና የቀይ ባህር የደህንነት አደጋ እያሻቀበ ባለበት በዚህ ወቅት ዋሽንግተን አዲስ አበባን ከጎኗ ማሰለፍ እንደምትፈልግ ጠቋሚ ነው። ይሁን እንጂ ከዚህ አጭር መግለጫ ጀርባ ያለው አንድምታ ሌላ ጥልቅ መልእክትም ይዟል። አሜሪካ ቀጠናዊ መረጋጋት ስትል ኢትዮጵያ ከጎረቤት ሀገራት ጋር በተለይም ከሶማሊያ ጋር በሶማሊላንድ የመግባቢያ ስምምነት ምክንያት የተፈጠረውን ውጥረት እንዲሁም ከኤርትራ ጋር ያለውን የሻከረ ግንኙነት በዲፕሎማሲያዊ መንገድ እንድትፈታና ወደ ከፋ ግጭት እንዳታመራ ማሳሰቧን ያመለክታል ሲሉም አስተያየታቸውን ሰጥተዋል። በተጨማሪም የኢኮኖሚና ብልጽግና ጉዳይ መነሳቱ ኢትዮጵያ ከዓለም አቀፉ የገንዘብ ተቋም IMF እና ከዓለም ባንክ ጋር ለምታደርገው የኢኮኖሚ ማሻያ ድጋፍ እንዲሁም ወደፊት የአጓ የንግድ ዕድልን መልሳ ለማግኘት አሜሪካ በሩን ክፍት ልታደርግ እንደምትችል የሚጠቁም ነው ሲሉ ይታቸውን የሚያጋሩት ተንታኞቹ፣ ነገር ግን ይህ የኢኮኖሚ ትብብር በቀጥታ ከሀገር ውስጥ ሰላምና ከቀጠናዊ መረጋጋት ጋር የተቆራኘ መሆኑን የዋሽንግተን ዲፕሎማቶች በተዘዋዋሪ እያስገነዘቡ ይገኛሉ ሲሉ ጠቁመዋል። ይህ የዋሽንግተንና የ4 ኪሎ ከፍተኛ ባለስልጣናት ንግግር አሜሪካ ኢትዮጵያን አሁንም እንደ ዋነኛ ስትራቴጂካዊ አጋር እንደምትመለከታት የሚያሳይ ቢሆንም ይህ አጋርነት ግን ጦርነቶችን በማስወገድና ውስጣዊ ብሎም ቀጠናዊ ሰላምን በማረጋገጥ ላይ የተመሰረተ መሆኑን በሚገባ ያስረዳል ሲሉ ታዛቢዎች ለዘሐበሻ ተናግረዋል።